ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ በእውነት እግዚአብሔር ይመስገን ደህና ነኝ። ያው ለመጀመሪያ ጊዜ ዛሬ ማይክ እንደዚህ አድርጌ አዲስ ቻሌንጅ ነው እና ተቀላቀሉ ነው የምላችሁ። በነገራችን ላይ እንደዚህ ያስኳት አልሰማ ስላለች ነው ማለት ነው። ድምፄን እያራቀች ስላስቸገረችኝ እና ሳስራት አትሰማም እና ደግሞ እንዳልፈታት ድምፅ እንዲገባ አልፈለኩም ማለት ነው። እንደዚህ እንዲሆን የፈለኩትኝ እና ዛሬ እንግዲህ እንዲህ አድርጌ ነው የምመጣው። አይ እና ያው አዲስ ምን እንደሆናችን እንግዲህ ማይክ የለንም። አበረታትን ስታበረታትን ማይክ ለመግዛት ብዙ ነገር ለመስራት ተስፋ ይኖረናል ማለት ነው። አበረታቱኝ። ዛሬ ምን ይዘሽ መጣሽ ካላችሁኝ ግጥም ነው። የግጥሜ ርዕስ ስደት ይላል። እንግዲህ ያው ስደተኛ እንደመሆኔ አሁን ስደት ነው እንጂ የመጣሁት እና እናንተ ደግሞ ይሄን ሰምታችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። በተለይ ኮሜንት አድርጉ። ኮሜንታችሁ ደስ ይለኛል፣ ያጽናናኛል፣ ያበረታታኛል እና ኮሜንት አድርጎላችኋለሁ። ከዛ ደግሞ ዛሬ የመጣሁት እውነት በወረቀት ነው፣ በደብተር ነው፣ በእስክሪብቶ ነው የጻፍኩትኝ። አነብላችኋለሁ ማለት ነው እና በዛውም ደግሞ እስኪ ጥንካሬ ነው ይልኝ ከ10 ስንት ይገባኛል? ኮሜንት ላይ ጻፉልኝ እና የግጥሙ ርዕስ ስደት። እረ ስደት 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 አስከፊው በሀዘን በደስታ ስንቱን አስተማርከው። በእናት አባቴ ቤት ስንቀባረር ኖሬ ስደት ላይ ስመጣ አየሁት አምርሬ። እናቴ ቤት ሆኜ የመሰለኝ ወርቅ ስደት ላይ ስመጣ አለብኝ ድብልቅ። ከቤቴ እንደወጣሁ ሀዩ ላይ ስደርስ ባህሩን ስሰማው አለብኝ ትርምስ። ጌታ ሆይ አድነኝ ከዚህ ማዕበል አፈር ረግጬ ተመስገን ልበል። ባህሩን ዘለልኩኝ እያልኩኝ ስደሰት ለካ አለ ከቤቴ የድንበሩ እሳት። እሳቱን አልፌ መዳን ቤት ገባሁኝ። ምን ብዬ ልመልስ ሰላምታ ስትሰጠኝ። በጣም የሚያስቀኝ ከሁሉም ገጠመኝ ሻንጣ ወሰድኩላት ሻጣጭ ስትለኝ። መዳምን ተገርማ በጣም እየሳቀች ሻጣ ልታመጣ ከተላጃ ገባች። እኔም ተገርሜ ፊቴን እያሻሸሁ ቁጭ አልኩኝ ከኩሽና ደግሞ እያሰበው። በጣም ያሳዝናል አቤት የሰው ሀገር። እስከ ዛምደው ድረስ በጣም ከባድ ነበር። በጣም የሚያስደስተኝ ስደት ላይ መምጣቴ ብር ብቻ ሳይሆን አምላኬን ማግኘቴ። አሁን ደስተኛ ነኝ ስላወቅኩ አምላኬን። በክፉም በደጉም እግዚአብሔር ይመስገን። የስደቱ ኑሮ በጣም ቢያስጨንቅም በጣም ቢያሳዝንም እግዚአብሔርን ይዤ ወደኋላ የለም። ስደት ላይ መጥቼ አየሁ ብዙ ነገር፣ ሰማሁ ብዙ ነገር። አንዳንዴም ሳስበው ይመስገን እግዚአብሔር። እንደው በነገራችን ላይ የምር እንትን እየገባ ነው። እሺ በጣም ይቅርታ የሆነት ቤተሰብ መስመር እየገባ ስላስቸገረኝ ነው እና አነስ ያለች አጠር ቀልጠፍ ያለች ግጥም ናት። እስኪ እናንተ ከ10 ስንት ትሰጡኛላችሁ? ኮሜንት ላይ ጠብቃለሁ። ኮሜንት ላይ እንገናኝ። ይሄን ይመስላል ግጥሜ። ነገ ደግሞ በሌላ በአዲስ ፕሮግራም እስከምንገናኝ ቸር ቆዩልኝ። እንግዲህ ነገ ደግሞ በተሻለ ወይም ደግሞ እናንተ በምትፈልጉት ግጥም ጽፌ ያቀርብላችኋለሁ ማለት ነው። መልካም ቆይታ። ባይ። ደህና